እነዚህ ሁሉ ነገሮች ጨርሳል። እሺ ቴንክ ዩ ጨርሻለሁ። አስራ እሺ ልጀምር። ያው ጀምር ፈለገ ቀጥል። ጀምር። በመጀመሪያ እግዚአብሔር አዳምና ሔዋንን ፈጠረ። አዳምና ሔዋን በገነት የሚኖሩበትን ትእዛዝ ሰጣቸው። ከዚህ ካልበላችሁ ትኖራላችሁ፣ ከበላችሁ ምን ትላላችሁ? ትሞታላችሁ ወይንም ከገነት ትወጣላችሁ ብሎ እግዚአብሔር ትእዛዝን ሰጣቸው። ያንን ትእዛዝ አፈረሱ። ያን ትእዛዝ ባፈረሱ ጊዜ እንግዲህ እግዚአብሔር ደግሞ ቃል ገባላቸው። በዘፍጥረት 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘሯ መካከል ጠላትነትን አደርጋለሁ ብሎ እግዚአብሔር ለአዳምና ሔዋን ተስፋ እንደሰጣቸው ተናገረ። ይሄ ተያይዞ ይሄንን ተስፋ ደግሞ ለአብርሃም ነገረው። አብርሃም በአንተ ደግሞ አሕዛብ ሁሉ እንደሚድኑ ነገረው። ይሄ ተያይዞ እንግዲህ እየተነገረ መጣና በተለይ ኢሳይያስ ላይ በግልጽ እንደሚናገረው ኢሳይያስ 7:14 ላይ ድንግል ትጸንሳለች፣ ምልክትን ታያላችሁ አለ። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ አማኑኤል ይሉታል። አማኑኤል ማለት እግዚአብሔር ከኛ ጋር። አዳምና ሔዋን ከእግዚአብሔር ለዩን፣ ከጸጋ ተለየን፣ ከገነት አስባረሩን፣ ሞት መጣብን። በእነሱ ምክንያት የሁሉ ስለሆነ አሁን ደግሞ ምልክትን ምን ትላላችሁ? ታያላችሁ። ምልክትን ምን ትላላችሁ? ታያላችሁ። ድንግል ምን ትላለች? ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ ኢሳይያስ 53 ላይ ደግሞ ኢየሱስ ክርስቶስ ስለኛ ብሎ የሚከፍለውን ዋጋ አስቀድሞ ገና ሲናገር ያየነውን የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል አለ። ያየነውን የሰማነው ከባድ ነው አለ። የሰማነው ነገር አምኗል። የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ እንደ መዝራ አድጓል አለ። ያለ ድንግልና እንደወለደች እየተናገረ ነው። ካደገ በኋላ ስለኛ በእውነት ደዌያችን ተቀበለ፣ ሕመማችንን ተሸከመ እያለ በእርሱ ቁስል ምን አለ? ተፈወሰን። እታች ደግሞ ምን ይላል? እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞች ማለደ ይልና በማቴዎስ ምዕራፍ 1 ቁጥር 21 ላይ ድንግል እንግዲህ ጸነሰች፣ ስሙም አማኑኤል ተባለ፣ እግዚአብሔር ከኛ ጋር ሆነ። ዋናው ኢየሱስ ክርስቶስ ወደዚህ ምድር የመጣው ዓለምን ለማዳን ነው። ምን አለ? እኔ ዮሐንስ 12 ቁጥር 47 ላይ ዓለምን ላድን የመጣሁት እንጂ በዓለም ልፈርድ አይደለም አለ። እግዚአብሔር ደግሞ ዓለምን እንዲሁ ስለወደደ፣ አያችሁ የተያያዘ ነው። እግዚአብሔር ዓለምን እንዲሁ ስለወደደ አንድያ ልጁን እስኪሰጥ ድረስ ዓለሙን ምን አለ? እንዲሁ ወደደ። ኢየሱስ ክርስቶስ ወልድ ደግሞ ዓለምን ላድን የመጣሁት ብሎ ዓለምን ምን አለ? አዳነ። እንዴት ነው ያዳነው? ዮሐንስ ወንጌል ምዕራፍ 19 ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 19 ኢየሱስ ክርስቶስ ዓለምን ምን ሊል መጣ? ሊያድን መጣ። ከዛስ ዓለምን አዳነ። 19 ላይ አንብብና ወደ ሌላ ሄዳለሁ፣ ሰዓት እየፈጠንኩ ነው። ከዚህ በኋላ ኢየሱስ ሁሉ እንደተፈጸመ አውቆ የመጽሐፍ ቃል ይፈጸም ዘንድ ተጠሙ አለ። የየትኛው መጽሐፍ? በትንቢተ ኢሳይያስ ላይ እግዚአብሔር የገባው የተስፋ ቃል ያ ሁሉ በአዳም የመጣውን ፍርድ፣ ሞት፣ የዕዳ ደብዳቤ፣ ኃጢአታችንን ሁሉ ነገር ስለኛ ብሎ በመስቀል ላይ ተሰቅሎ ይህንን ምን አለ? ይፈጽም ዘንድ መጽሐፉ የተባለውን ይፈጽም ዘንድ ኢየሱስ ክርስቶስ ተጠሙ አለ። ከዛ ወምጣጤን የሞላበት እሱንም ወምጣጤ ሰነፍ ሞልቶ በኢሶፕ አድርገው ወደ አፉ አቀረቡለት። ኢየሱስ ወምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን ዓለምን ሊያድን መጥቶ ዓለምን ምን አለ? አዳነ። ኢየሱስ ዓለምን ምን አለ? አዳነ። የዓለምን ኃጢአት አስወገደ። ሰይጣንን ድል አደረገ። ይሄንን ተመልከቱ። አንደኛ ጢሞቴዎስ ላይ አቤት ጊዜ ቢኖር አሪፍ ነበር። እሺ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባል። ኃጢአተኞችን ሊያድን ክርስቶስ መጥቷል ብሎ የዓለም መድኃኒት ሆኗል። ዓለምን አድኗል። ስለ ዓለም ሞቷል፣ ተሰቅሏል። ይሄንን ሁሉ ሊቀበሉት የተገባል።
ስለዚህ ኢየሱስ ክርስቶስ በዮሐንስ 4 ምዕራፍ 42 ላይ ምንድነው አሉ? እሱ የዓለም መድኃኒት መሆኑን እናውቃለን። ኢየሱስ ክርስቶስ የዓለም መድኃኒት ነው። የዓለም መድኃኒት ደግሞ ዮሐንስ ምን ብሎ መሰከረ? አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ መድኃኒት እንዲሆን እንደላከው ምን እንላለን? እንመሰክራለን። የዓለም መድኃኒት ሆኗል። ስለዚህ በኦርቶዶክስ ተዋህዶ ምን አለ? ያመነ የተጠመቀ ይድናል ይላል። ይድናል ድኗል ተብሎ አይከተትም። ዳነ ተብሎ አይከተትም። ይድናል ወደፊት ነው። ያመነ የተጠመቀ ምን ይላል? ይድናል። ፕሮሰስ ነው፣ ገና ነው። ታዲያ የዘላለም ሕይወት እንዴት ትወርሳለህ? እኮ በልጁ ስታምን ነዋ። የዘላለም ሕይወት ምን ብለህ ነው የምትባታም ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ በአራት ነጥብ የዘጋው የዘላለም ሕይወት የሚኖር በእሱ ስታምን የዘላለም ሕይወት አለህ የተባለው ምን ሲሆን ነው? ሰዓት አልቋል መሰለኝ አይደለ? አልቋል። ይቆራረጣል የተወሰነ የመጨረሻ ነበረች። ቴንክ ዩ በጥያቄ እስቲ እንትንላል። እኔ ነኝ የምቀጥለው ወይስ አንተ ጠይቅና እስቲ ታብታብ አድርጉ። እየተቆራረጠ ነው ተብሏል። አንዴ ታብታብ። እንደዚህ አይነት ወንጌል ከሚያመልጣችሁ እንደዚህ አይነት ውይይት ከሚያመልጣችሁ ታብታብ አድርጉ። ቆይ እኔ በትልቁ ልሁን